ከ22 ቀናት በኋላ የ2018 የማትሪክ ፈተና ይጀምራል እና በዚህ ሰዓት የ12ኛ ክፍል ተማሪ ናቸው ይህን ቪዲዮ የምትከታተሉ በሙሉ እነዚህን 5 ስህተቶች አለመስራታችሁን እርግጠኛ ሁኑ። እስከ ቪዲዮ መጨረሻ ከተከታተላችሁ በጣም በእርግጠኝነት በዚህ 22 ቀን ውስጥ ብዙ የምትቀይሩት ነገር ይኖራል። ሰላም ያብስራ እባላለሁ። 19 ዓመቴ ነው። ሞሪያ ዲጂታልስ የሚባል ማርኬቲንግ ኤጀንሲ ራን አድርጋለሁ። ፕላስ ደግሞ የተለያዩ ስታርታፖች ላይ እሳተፋለሁ። እንዲሁም በተለያዩ ሶሻል ሚዲያ ፔጆች እኔንና የኔን ጀነሬሽን ሊጠቅሙ የሚችሉ የተለያዩ ኮንተንቶችን ሼር ስለማድረግ ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን እርግጠኛ ሁኑ። እናም ኮንተንት ብቻ ሳይሆን ደግሞ ቫልዩ ፈልጋችሁ የመጣችሁ ልትኖሩ ትችላላችሁ። ትክክለኛው ቦታ ላይ ነው ያላችሁት። ብዙ ወሬ ሳላበዛባችሁ ወደ ቪዲዮ። ዛሬ ቪዲዮ እኔ አምና 12ኛ ክፍል ተማሪ ያለው ምን ነው ባውቀው ሰዎች በነገሩኝ ብዬ የማስባቸው እንደውም ደግሞ ሰዎች ነግረውኝ ሰምቼ ተግባራዊ አድርጌያቸው በሆነ ኖሮ ደግሞ ካመጣሁት ውጤት በጣም የተሻለ ውጤት እንደማመጣ እርግጠኛ የሆንኩባቸውን ፖይንቶች አንስቼ የምናወራ ይሆናል። ልብ ብላችሁ እንድትሰሙኝ እፈልጋለሁ። የመጀመሪያው ብዙ ተማሪዎች የሚሰሩት ስህተት ምንድን ነው? ለፈተና በጣም አጭር ቀን ሲቀር ሙሉ ሌሊት ማጥናት። አነገውት እኮ ዛሬ በስማም 10 ዩኒት አጠናው 11 ዩኒት አጠናው። አጭር ቀን ቀርቶ እንደዚህ የምናደርግ ከሆነ አእምሯችንን ማናሳርፈው ከሆነ አእምሯችን ጥሩ እንቅልፍ ሲያገኝ ነው ሜሞሪ ኮንሶሊዴት የሚያደርገው። እኛ ደግሞ ፕሮዳክቲቭ ነን ብለን እያሰብን ረጃጅም ሰዓት ሙሉ ሌሊት እያጠናን ከዛ ደግሞ ወደ ኖርማል አክቲቪቲያችን ጠዋት ላይ የምንገባ ከሆነ አእምሯችንን አላሳረፍነውም። ከዛ በፊት የሚያውቀውን ነገር እንዲያጠፋ እንዲረሳ እናደርጓለን። ከዛ እዚህ ጋር ደግሞ ረጅም ሰዓት ያባከንበትም ነገር ላያስታውሰው ይችላል ማለት ነው። አብሮት እየሄዱ ማደር፣ የሆኑ ላይብራሪዎች ማደር፣ ቤት ውስጥም ሊሆን ይችላል። እነዚህ ነገሮች እኛ የምናውቃቸው ነገሮች እየጎዱብን ነው የሚሄዱት፣ እኛን እያደከሙን ነው የሚሄዱት። እነዚህን ሀቢቶች በጣም በትንሹ ገታ ብናደርጋቸው አሪፍ ይሆናል ማለት ነው። ሁለተኛው ሶሻል ሚዲያችሁን ዲሊት አድርጉ። ሲሪየስሊ ይሄ እንደው አንደኛ ነበር መሆን የነበረበት ላይ ብዙዎቻችን የምንሰራው ስህተት ምንድነው? አይኔ እኮ 5 ደቂቃ ነው የሚያየው በቀን 10 ደቂቃ ነው የሚያየው ምናምን ብለን እንጀምርና ከዛ ስክሮል ስናደርግ ከ2 ሰዓት በኋላ የሆነ ድመት ላይ ራሳችንን እናገኘዋለን። ፕሊዝ ራሳችሁን ከሶሻል ሚዲያ ራቅ አድርጉ። ሜቢ የሆኑ ኢንፎርሜሽኖችን ለማየት ቴሌግራም ልትጠቀሙ ትችላላችሁ። የሆኑ ጥያቄዎችን ለመስራት ለማጥናት ዩቲዩብ ልትጠቀሙ ትችላላችሁ። ከዛ ውጭ ያሉት ቲክቶክ፣ ኢንስታግራም፣ ስናፕቻት ምናምን እነዚህ ቅራቅንቦቻችሁ በሙሉ ለ20 ቀን አጥፉት። እናንተ ነው የሚጠቅማችሁ። ሶስተኛው ስህተት ደግሞ አዲስ ቶፒክ ኦር አዲስ ሳብጀክት እስከዛሬ ያላጠናችሁትን መጀመር ነው። ይህንን ስላችሁ ግን በቃ ተዉት፣ አታጥኑት፣ ሩጌት አድርጉት ኮምፕሊትሊ ማለት ሳይሆን የተለያዩ ዌዎች ተጠቀሙ። ለምሳሌ ማት የ10ኛ ክፍል ዩኒቷን ከሆነ ያላጠናችሁት ያንን ከዛ ዩኒት የወጡ ጥያቄዎችን መስራት፣ ሰመሪ ኖቶችን ማየት እንጂ ሙሉ በሙሉ እዛ ነገር ላይ ኦር ደግሞ አንድ ሙሉ ሳብጀክት እስከዛሬ ያላጠናችሁት ካለ ጥያቄ ያልሰራችሁት ካለ እዛ ነገር ላይ ሙሉ ለሙሉ ኢንቨስተር ከሆናችሁ እዚህ ጋር ያላችሁን ጠንካራ ሳይድ ትረሱታላችሁ ማለት ነው። እዚህ ጋር ያላችሁን ጠንካራ ሳይድ ስተውትኝ ከዚህኛውም አትሆኑ። ከ20 ቀን ያላችሁ ይሄኛውን ደግሞ ጀቁኑታላችሁ። ይሄኛው ደግሞ ዊክ እየሆነ ይመጣል ማለት ነው። ይሄኛውን እያጠነከራችሁ በደንብ እዚህ ጋርም ደግሞ ትንሽ ጥሩ ለመሆን መሞከር ማለት ነው። ዜሮ ሳይሆን ጥሩ ለመሆን መሞከር። ሪል ኩዊክ ቪዲዮ ከተመቻችሁ ላይክ ማድረጋችሁን ላስታውሳችሁ። አራተኛ ደግሞ ራሳችሁ ሙሉ በሙሉ አይሶሌት ማድረግ ነው። 24 ሰዓት የሆነ ሩም ውስጥ ማጥናት፣ በቃ ከዛ ክፍል አለመውጣት፣ ማጥናት ብቻ መሆን። ከዛ ውጪ ምንም ላይፍ ከሌለን ለምሳሌ ወክ ማናረግ ከሆነ ፋሚሊ ሜምበር ጋር የሆነ ሰዓት ማናሳልፍ ከሆነ ከጓደኞቻችን ጋር ማናወራ ከሆነ ሜንታል ሄልዛችንም እየጎዳ ነው የምንሄደው። ኖርማል ላይፋችን ኤግዚስት እንደማያደርግ ምናምን ነው የሚሆነው ማለት ነው። ሜንታሊ ስትሮንግ ለመሆን ከዛ ከማትሪክ ፈተና ጫና ፍሪ ለመሆን ጥሩ ወይ ነው ማለት ነው። አንዳንድ ሰው ደግሞ አለ ሁሌ ሊያስታውሳችሁ የሚፈልግ ሰላም ነው ስትሉት ማትሪክ ተፈታኝ ምናምን ነገር እያለ ማትሪክ ነው ዘንድሮ እያለ እናንተን ሞር
የሆነ ሊያጨናንቅ ሜቢ በጉድ ዌይ እያሰበው ሊሆን ይችላል፣ በቀል እያሰበው ሊሆን ይችላል። እናንተ ጋር ሲመጣ ግን የሚያሳድሩ የሆነ ኢፌክት አለ። እሱን ለማምለጥም ሊሆን ይችላል። ራሳችሁን አይሶሌት የምታደርጉት ግን በቃ ፍሪ ከሆናችሁት ሰዎች ጋር ፍሪ ከምትሆኑ ጋር ራሳችሁን ከምትሆኑት ሰው ጋር ረጅም ጊዜ ማሳለፍ። እረፍት ማድረግ የስትራቴጂው አንድ ፓርት ነው እንጂ የሆነ ሪዋርድ አይደለም፣ ወር ደግሞ ፌል ማድረግም አይደለም። በመጠኑ እረፍታችሁ። አምስተኛው ደግሞ ይህ ቻፕተር አይመጣም ይህ ፓርት አይመጣም ብሎ ማሰብ ነው። ከዚህ በፊት መታየቅም ሰው በዚህኛው ዓመት አይመጣም። ይህ አንዳንዴ የሚደረጉ ትራፖች ናቸው። ላይ አንድ 3 ተከታታይ ዓመት ይዘለልና 4ኛ ዓመት ላይ ያፈተና ሊመጣ ይችላል። በግልጽ ይህ ቻፕተር አይመጣም ተብሎ የተነገረ ካልሆነ በስተቀር ሙሉ በሙሉ መታ ያስፈልገው። ታይም ካላችሁና የሆነ ከቨር ያላረጋቻቸው ቻፕተሮች ካሉ ቅድም እንዳልኳችሁ ሙሉ በሙሉ ዛሬ ተጥራችሁ ሙሉ በሙሉ ኢንቨስተር ሆናችሁ ከምትውሉ በሆነ ወይ በፈተና ሊሆን ይችላል ጥያቄዎች በመስራት ወር ደግሞ ሰመሪ ኖቶችን በማየት በዛ መልኩ ከቨር ለማድረግ ሞክሩ ማለት ነው። ይሄ ቶፒክ በጣም ብላችሁ ትታችሁት ከዛ በኋላ ፈተና ላይ ስትቀመጡ ከምትደነግጡ ግራ ከምትጋቡ ይልቅ አትሊስት የሆነ ፋሚሊያር ለመሆን ሞክሩ። በቻላችሁት አቅም ፋሚሊያር ለመሆን ሞክሩ። መጨረሻ ማለት የምፈልገው ነገር አይዟችሁ ይታለፋል። 22 ቀን አላችሁ። በዚህ ቀናት ውስጥ ብዙ መቀየር የምትችሉት ነገር አለ። ነገ ሳይሆን ዛሬ ጀምሮ ከዛሬ ጀምራችሁ ማድረግ ያለባችሁና የሌለባችሁን ነገሮች ለዩ። ከዛ እነሱ ነገሮች ለነዚህ 20 ቀናት በተከታታይ በደንብ ተግብሯቸው። ከዛ በኋላ ቼንጆቹን ደግሞ ማየት ትጀምራላችሁ። 20 ቀን ረጅምም ነው፣ ከዛ ደግሞ አት ዘ ሴም ታይም ትንሽም ነው። ሰው በደንብ ተጠቀሙበት። በደንብ ከተጠቀማችሁበት እናንተ ፕሮዳክቲቭ የነበሩ እነዚህ ዓመት 20 ቀናት ይሆናሉ ማለት ነው። ይሄው ማድረግ የሌሉብንን 5 ነገሮች አይተናል። በቀጣይ ደግሞ ብናደርጋቸው ሊረዱን የሚችሉ በደንብ ስትሮንግ ሊያደርጉን የሚችሉ ፖይንቶችን እናያለን ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። በፓርት ውስጥ እስከምንገናኝ ድረስ see you